በዛሬው ቪዲዮ አዲሱን አፕዴት ወጥቷልና በሱ የተስተካከሉ ነገሮች አብረን የምናየው ይሆናል። ግራፊክስ ነው መጀመሪያ የምናየው። እስቲ አሁን ሳሊባ በጣም አስተካክለውታል። ዋው እግዚአብሔር በጣም ነው ያስተካከሉት። በተለይ ሳሊባ ተመችቶኛል። መሐመድ ሳላ ብዙም አላስተካከሉትም። እንደዛው ነው። ዋው እንደዛው ነው። ትሬንት አሌክሳንደር አርኖልድ እሱ ጋር ደግሞ ግንባሩ አካባቢ ምናምን በጣም ያስተካከሉት። ዋው ምርጥ ነው። እሱ ትንሽ ለየት ይላል። ሃሪኬን በጣም ነው በቃ ጸጉሩ አካባቢ እሱም በጣም በቃ ጸጉሩ ብራይት እንዲያደርግ አድርገውታል። ያማል ሃሪኬን አስተካክሎታል። እኔ ምባፔ ምንም ያልተቀየረብኝ ምንም በቃ ምባፔ እንደዛው ብዙ ሰዎች ተስማምቶበታል። ይሄ በቃ ማንም ሃላንድም እንደዛው ምንም አልተቀየረብኝም። ሃላንድ ትንሽ ጸጉሩ አካባቢ ትንሽ ብራይት ሆነ። ቫልቬርዴ ትንሽ ተስተካክሏል። ጸጉሩ አካባቢ ብዙ ተጫዋቾች ጸጉራቸው ላይ ነው የተስተካከለላቸው። ሮናልዶም እንደዛው ነው የተቀየረ ነገር የለውም። ሜሲም ከአፕዴቱ በኋላ ያለውን እያያችሁት ነው። ከአፕዴቱ በፊት ብዙም እየተስተካከለ ነበር፣ በጣም አስተካክለውታል። ቀጣይ የምናየው ደግሞ ግራፊክስ ነው። ግራፊክስ እግዚአብሔርን በሌሊስ ታሪክ 2026 በግራፊክስ የሚያክለው የለም። እግዚአብሔርን እዩት እስቲ ሜዳውን እንዴት የሚያምረው በጣም ያስተካከለው። ትንሽ ቢያስተካክሉት ስታክ የሚያደርገው በተለይ ግራፊክስ ሃይ ስናረገው ምን ተጠቀመዋል አይደል? በጣም ስታክ ያደርግ ሎ ካልሆነ በስተቀር ሎ ደግሞ በጣም ያስጠላል። ሃይ ላይ ግን በጣም የሚያምረው እንደምትመለከቱት ስታክ እያደረገ ነው፣ ግን በጣም የሚያምረው ቪዲዮን አስተካክለውታል። የሌላን ያስተካክሉ። ቀጣይ የምናየው ደግሞ እስቲ ሪቨርስ ላይ አለ ሰርች ማድረግ ተጨምሮበታል። እኔ በጣም የተመቸኝ ነገር አንዱ ይሄ ነው። ሰርች በጣም ብዙ ኦቨር ቤንች ያላችሁ ተጫዋቾች እንደዚህ መጠቀም ትችላላችሁ። እኔ ብዙም የለኝም 3 ነው ያለኝ እና ሬቲንግ አለ። በሬቲንግ በመደዳ ያስቀምጥላችኋል። ፖዚሽን በመደዳ ያስቀምጥላችኋል። እንደምትመለከቱት በጣም ያበደ ነው። አንዱ የተመቸኝ ነው። ማኔጅ ፕሌየርስ ላይም አለ እንደምትመለከቱ። አሁን እዚህ ጋር በጣም የሚያስፈልግበት ፓርት ላይ ነው ያለው። ያስፈልጋል። ፖዚሽንም ያስቀምጥልሃል። ስክሮል ከማድረግ እንደዚህ ማስቀመጥ ያቅለለውታል። በጣም ያበደ ነገር ነው። ሌሊስ በአፕዴቱ ያመጣው ዊንተር አሁን የተለያዩ ተጫዋቾች ሬቲንጋቸው ከፍ ብሏል። እንደ አንቶኒ ብዙ ተጫዋቾች ሬቲንጋቸው ከፍ ብሏል። ብሩኖ 85 ገብቷል። ቪቲኒያ 85 ገብቷል። ብዙ ተጫዋቾች ጨምረዋል እና የመጨረሻው ነው። ከዚህ በኋላ አይጨምርም እና ከለርፉል አድርገውታል። በጣም የሚያምረው በቃ ከለርፉል አድርገውታል። ትሮሳርድ አሁን 80 ገብቷል። እንደምትመለከቱት ትሮሳርድ 80 ገብቷል። ከአፕዴቱ በፊት ግን 79 ነበረ። በጣም ያበደ ነው። ዴሊስ ደግሞ አዲስ ኢንስታግራም ላይ ፖስት አድርገዋል። ቲም ኦፍ 26 መጥቷል ማለት ነው። በቅርቡ ነው የሚመጣው። እስከሚደርስ እኔ በጣም ይጓጉት ከምላችሁ በላይ ቶሎ ቢደርስ እኔ በጣም ነው እግዚአብሔር። ቲም ኦፍ 25 ያለፈው አመት ካስታውሳችሁ ቲም ኦፍ 25 ነበረ። እነ ቼርኪ እነ ባይና ውድ የመሳሰሉት ናቸው። ለዛሬ ቪዲዮ በዚህ ተጠናቋል። ይህን ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳረሱ። ይመቻችሁ።